ሰላም ኢትዮ ፉትቦል ፋንስ ነው። የኢትዮጵያ እግር ኳስ ደጋፊዎች ዙሪያና እንዲሁም ዓለም ላይ ባሉ አልትራስ ወይ ደግሞ ጽንፈኛ ደጋፊ በምንላቸው ዙሪያ የምናቀርበውን ፕሮግራም ጀምረናል። ዛሬ ደግሞ ጉዟችንን ወደ ቱርክ አድርገን ከቱርክ ካሉት ከሶስት ተቀናቃኝ ክለቦች ከፌነርባቼ፣ ቤሺክታሽ እና ከጋላታሳራይ አንዱ ወደ ጋላታሳራይ ሄደናል። የተወሰነ ስለ ጋላታሳራይ አልትራስ ደጋፊዎች እናወራለን። መጀመሪያ ግን ጋላታሳራይ ማን ነው የሚለውን በትንሹ ከ1959 ጀምሮ በኢስታንቡል እግር ኳስ ሊግ መፍረስን ተከትሎ በሁሉም ሱፐር ሊግ ውድድር ዘመን ከተሳተፉ ቡድኖች መካከል አንዱ ጋላታሳራይ ነው። በተጨማሪ ጋላታሳራይ በቱርክ ውስጥ እጅግ በጣም ስኬታማ ክለብ ነው። ሱፐር ሊግን የቱርክ ሱፐር ሊግ 24 ጊዜ፣ የቱርክ ዋንጫን 18 ጊዜ፣ የቱርክ ሱፐር ካፕን 17 ጊዜ ያነሳ ሲሆን ስለዚህ የቱርኩ ትልቁ ክለብ አድርጓል ማለት ነው። ጋላታሳራይ በአውሮፓ ውድድሮች በጣም ስኬታማ የቱርክ ክለብ ከምንለው ከሌሎቹ በደም ስኬታማ የሚባለው እሱ ነው። በዓለም አቀፍ ደረጃ ጋላታሳራይ በ2000 በደንብ እናውቀዋለን። ምክንያቱም ከማን ጋር የተጫወተው ከእንግሊዙ አንድ ትልቁ ቡድን ከአርሰናል ጋር ሱፐር ካፕ አሁን ዩኤፋ የአውሮፓ ሁለተኛው ዋንጫ ዩሮፓ ሊግ የምንለው ዋንጫ 0-0 አልቆ ቲንክ እንደዛ ይመስለኛል በመለያ ምን ታራላንድ ያሸነፈው ብቸኛ የቱርክ ቡድን ያደርገዋል። 1999 እና 2000 ውድድር ዘመን ደግሞ በቃ ለጋላታሳራይ ትልቁ የውድድር ዘመን ነው። ክለቡ በአንድ የውድድር ዘመን ሱፐር ሊግን፣ የቱርክ ዋንጫን እንዲሁም አርሰናል ያሸነፈበትን የሱፐር ካፕ የአውሮፓ ሁለተኛው ዋንጫው ነው ዩሮፓ ሊግን በማሸነፍ ትሪቡን የምንለውን በተለምዶ ትሪቡን የምንለውን 3 ዩሽ ዋንጫና ማሳካት ችሏል። በአውሮፓ ቻምፒየንስ ሊግ ውድድር ብዙ ጊዜ ያህል ይባል እንትን ባይኖረው ብዙ ጊዜ ሩብ ፍጻሜ ደርሷል። አንድ ጊዜ ደግሞ ግማሽ ፍጻሜ ቢደርስም ክለቡ እስካሁን ዋንጫ አላነሳም። ጋላታሳራይ በአይኤፍኤፍኤችኤስ የዓለም አቀፍ ደረጃ አንደኛ ደረጃ ሆኖ ያውቃል። አንደኛ ደረጃ ማለት በቃ እና ያለና ሙኒክን፣ ማድሪድን፣ ባርሳን ሁሉንም እንግሊዝ እና ዩናይትድን በዚሁ ሁሉንም በልጦ አንደኛ ሆኖ ያውቃል። ይሄን ብቸኛው የቱርክ ክለብ ያደርገዋል። በዚህም ዓለም አቀፍ ድርጅት መሰረት ጋላታሳራይ የ20ኛው ክፍለ ዘመን ምርጡ የቱርክ ክለብ ሲሆን በአውሮፓ 20ኛው ስኬታማ ክለብ ነው። ካሉት የአውሮፓ ክለቦች አጠቃላይ 20ኛው ስኬታማ ክለብ ነው። 11ኛው ብዙ ተሳትፎ ያደረገ ሲሆን 18ኛው ደግሞ ብዙ ጨዋታ ያደረገ ቡድን ያደርገዋል። ያው ተሳትፎና ጨዋታ እኩል አይደለም። ያው እንደሚኬደው ርቀት ይወሰናል። 24ኛውም ብዙ ነጥብ በመሰብሰብ 24ኛው ክለብ ነው። ከ2011 ጀምሮ የክለቡ ስቴዲየም በሴራንቴፕ ኢስታንቡል ውስጥ የሚገኘው ሴራንቴፕ 53798 ደጋፊ የሚያዝ አቅም ባለው ክለብ ነው የሚጫወተው። ከዛ በፊት ያው ከነ ቤሺክታሽ ጋር ፌነርባቼ ጋር እና ስቴዲየም ተጋርቶ ይጫወት ነበር። አይ ቲንክ አሊሳሚ ምናምን እንደዛ የሚባል ሜዳ ላይ ይጫወት ነበር። ክለቡ ከሌሎች የኢስታንቡል ቡድኖች ማለትም ከቤሺክታሽ እና ፌነርባቼ ጋር ረጅም ጊዜ ፉክክር አለው። ግን በጣም ትልቁ ፉክክር ጋላታሳራይ እና ፌነርባቼ መካከል የሚደረገው ደርቢ ሲሆን ዋና ጽሕፈት ቤትና ስታዲየሞቹ በአውሮፓ ጋላታሳራይ፣ በእስያ ፌነርባቼ፣ ቦስፈረስ ባህር ኢስታንቡል ላይ የሚገኘው ቦታ ምክንያት የፌነርባቼና የጋላታሳራይ ደርቢ ስሙ እንግሊዝኛ ስሙ ኢንተርኮንቲኔንታል ደርቢ እንደሚባል እርግጠኛ ባለው እንደዛ እንደሚባል አይ ቲንክ እንደዛ ይመስለኛል። ፌነርባቼና ጋላታሳራይ ሁላችንም በቲቪ ስክሪናችን እንደምናየው እንደውም የምታስታውሱት ከሆነ
የትኛውም የእንግሊዝን ክለብ የአውሮፓ ቻምፒየንስ ሊግ ላይም ዩሮፓ ሊግ ላይም ብናይ በቃ ምሽታችንን ከሚያሳምሩልን ደጋፊዎች መካከል ፌነርባቼና ጋላታሳራይ ነው። እኛ ዛሬ ወደምናየው ጋላታሳራይ ስንሄድ ጋላታሳራይ የቅርብ ጊዜ ትውስታችን እንኳን ከዩናይትድ ጋር ከሀፍ ላይ ምናምን ሲገቡ ዌልካም ቱ ሄል ምናምን የሚሉ የተለያዩ ጽፎች ባነሮች ይዞ ይገባሉ እና በጣም አስፈሪ ከሚባለው የፈን ካልቸር ካላቸው ክለቦች አንዱ ነው ጋላታሳራይ። በጣም እኔ በጣም ነው የምወድላቸው የነሱን አልትራስ ደጋፊ ከዓለም ላይ ካሉ ቆንጆ አልትራስ ደጋፊዎች አንዱ የጋላታሳራይ አልትራሶች ናቸው። እንደ ድርጅት እንደ አልትራስ ድርጅት የተመሰረተው እንደ አውሮፓውያን አቆጣጠር ጥር 20 2001 ሲሆን ይሄ ኢንስፓየር እንዲቋቋም የተፈለገበት በ1999 እና 2000 ላይ እንደምናውቀው ትሪቡን የምንለውን ቅድም እንዳወራ ነው እነዛን ዋንጫዎች አሸንፈዋል። ስፔሻሊ ደግሞ ዩሮፓ ሊግን አርሰናልን በኢሊጎሬም መላየምት 4-1 ባሸነፉበት 0-0 ያለቀው ጨዋታ ትልቁ ስኬታቸው ነው አንዱ በአውሮፓ መድረክ። ከዛ በኋላ ነው እንደ አውሮፓ ከፍተኛ ክለብ ሊታይ የሚችል ጋላታሳራይ እንደዛ ልናየው እንችላው ክለብ ሆኗል። ያው ደጋፊው ቡድን እንደሚያስፈልገው ትልቅ የደጋፊ ቡድን እንደሚያስፈልገው እንትን እሳቢ ተደረገና በጥር 20 2001 ተመሰረተ ይሄ አልትራስ ቡድናቸው ማለት ነው። ይሄ ደጋፊ እኛ ማህበርና እንደምንለው የተወሰነ ግሩፖች አሉ እንደዚህ። ሴፕቴምበር 27 ቀን 2008 ዋና አስተባባሪው አልፓሳል አይ ቲንክ የስሙ አጠራሩ የቱርክ ስም ስለሆነ አልፓሳል ዲክመን መሪነት አልትራ አስላን ማለት አይ ቲንክ አንበሳ እንደማለት ያህል ይመስለኛል እንዲፈጠር ምክንያት ነው። ድርጅቱም ስም አልትራስ እና አስላንን አንድ ላይ በመደመር ይሄን ጽንሰ ሐሳብ በመጠቀም ሁለቱን ቃላቶች በማጣመር አልትራ አስላን በመፍጠር የኬሮግራፊና የፍላጭ መቼስ የጋላታሳራይ ጨዋታ ስታይ በጣም ትልቅ ኬሮግራፊ ያለው ትላልቅ ባነሮች ትላልቅ እንትኖች ይዘው የሚገቡ እንትኖች ናቸው። ትላልቅ ሮኬቶች እንደውም የደርቢ ጨዋታ ላይ ፌነርባቼ ጋር ከ3000 በላይ የእሳት ቃጠሎችን ይዘው ገብቶ በመጠቀማቸው ምክንያት ጭራሽ በቃ ምንም ሊታይ አልቻለም። ጭስ በጭስ በመሆኑ የተነሳ ጨዋታው ተቋርጧል። ከዛ ይሁን አሁን ይፈቀድ አይፈቀድ ባላቅም በቱርክ ሊግ ይሄ የእሳት ነበልባል ያላቸውን እንትን መጠቀም ምናልባት አንዳንድ የአውሮፓ ላይ ምናምን ደብቀው ይዞ እየገቡ ምናምን ልናይ ይችላል እንጂ ከዛ ያቺ የደርቢ ጨዋታ ላይ ውስጥ ይዘው በመግባታቸው የተነሳ ከዛ በኋላ ያ የእሳት ነበልባል እንደዚህ የጭስ ነበልባሎችን ይዞ መግባት የገንዘብ ቅጣትም እንደዚህ ምናምን በማስቀመጥ እንዲቀራርባል ከሌሎች ብዙ የአውሮፓ ደጋፊዎች በተቃራኒ አልትራልሳን ምንም እንኳን ሀገር ወዳድ ቢሆንም በአጠቃላይ በተፈጥሮ ከፖለቲካ ምናምን የራቀ ነው። በጣም በጣም ይመቹኝ ፓርታቸው በጣም አልትራሶች ምናምን ስለ ፖለቲካ አይገባቸው ምናምን በጣም የራቁ ሰዎች ናቸው። የቱርክ ፖለቲካ የምናውቀው ነገር ነው። በክለቡ አስተዳደር ላይ በጣም ወሳኝ ነው። እኔ በጣም በቃ ለሀገራችን ትምህርት የሚሆን በጣም ትምህርት የሚሆን ክለብ ነው በእንደዚህ አይነት ነገር። ምክንያቱም የሀገራችን ክለብ ለደጋፊ የሚሰጡት ቦታ በጣም በቃ ይሄ ምንድነው የሚባለው በጣም የወረደ ቦታ ነው የሚሰጡት። ክለብ የተወሰኑ ቦርዶች ነው እንጂ የክለብ ደጋፊዎች እንደ ባለቤት ብድትነት አይታዩም። በቃ የክለቡ የጀርባ አጥንት መሆናቸው አይታይም። እዛ ግን ጋላታሳራይ ላይ ግን በጣም ደስ በሚል ሁኔታ ክለቡ ላይ በጣም ትልቅ ተጽዕኖ አላቸው።
ሌላ ምን አለ? ደጋፊውም ራሱ ከክለቡ የሚሰጣቸው ማንኛውም ገንዘብ የለም። እኛ ሀገርም ያው ገንዘብ የለም፣ ግን አንዳንድ ደጋፊዎች ከክለቡ ገንዘብ የሚፈልጉ ለመጠቀም የሚሄዱ ሰዎች አሉ። ግን እነዚህ አልትራስ ደጋፊዎች የትም እየዞሩ የትም ወጫቸውን ብራቸውን ስንት ነገራቸውን ይገፈገፉ ከክለቡ የሚጠቀሙት ነገር የለም። ለክለቡ ግን ይጠቅማሉ። ግን በክለቡ የሚወሰን ውሳኔ ላይ በጣም በቃ ልክ እንደ ቦርዱ ትልቅ ድምጽ ያላቸው የሆነ ጊዜ እንደውም ኤሲ ሚላን ውጤት አጥቶ የነሱ የኤሲ ሚላን አልትራስ ደጋፊዎችን ተጫዋቾቹን ሲገጽሳቸው ምናምን አይ ቲንክ ያያችሁ ይመስለኛል ቪዲዮ። ልክ እንደዚህ በጣም ትልቅ ተጽዕኖ አላቸው። ደጋፊ ተጫዋች የመገጸስ ተጫዋችን የመናገር መብት ሊኖረው ይገባል። ሀገራችን ላይ የተወሰነ በቃ ሀገራችን ላይ አልትራስ የሚባሉ ደጋፊዎች ተጫዋችን ለመናገር ሲሞክር አብዛኛው ነገር ሮንግ ተደርጎ ነው የሚታሰበውና እንደዛ ሐሳባችንን መንቀይር ጥሩ። ምክንያቱም እንደ ክለብ እንደ ባለቤትነት ክለባቸውን እንደ ራሳቸው ስለሚያዩኑ ያን ነገር በተለይ አልትራስ ደጋፊዎች ብዙ ጊዜ እንደዛ ነው። እኔ ስለምወድ ነው የአልትራስ ደጋፊዎችን ባህሪ። ሌላ ደግሞ ከክለቡ የሚሰጣቸው ማንኛውም የገንዘብ ድጋፍ ወይም የነጻ ትኬት ምናምን አቅርቦት በጥብቅ ይከለክላሉ። ደስ የሚለው ፓርታቸው እና በአባላት መዋጮ እንዲሁም በራስ የተዘጋጀ የተሳትፎ ጽሁፍ ይሄ ባነሮች ምናምን በመሸጥ ነው ገንዘባቸው የሚያገኙት። እኔ መቼስ የጋላታሳራይ ስሪዲ ቪዲዮ ላይም ታዩታላችሁ። መቼስ የሚያወጡት ስሪዲ የሚያወጡት ባነር ምናምን እንደ ዓለም በቃ ትልቅ የሚባለው እንደውም ደስ የሚሉኝ አውሮፓ ውስጥ የተለያዩ አልትራስ ግሩፖች ሲኖሩ የእግር ኳስ ንግድን ይቃወማሉ። አብዛኛው ያሉት የአውሮፓ አልትራስ ደጋፊዎች አልትራስ እንደዚህ ንጹህ ኳስን ነው የሚወዱት። ንጹህ ጽንፈኛ የሚለው ነገር ያው አማርኛው ደስ ባይልም አልትራስ ደጋፊዎች የጋላታሳራይ ደጋፊዎች ይሄ ንግድ በጣም ይሄ ንግዱ ብዙ ጊዜ አሁን የዓለም ኳስ ወደ ንግድ ገብቷልና አልትራስ ደጋፊ ብዙ ጊዜ ንግድን ይጠላልና ሁሌም ኢትዮጵያ ውስጥ ይኑርልን አልትራስ ደጋፊዎች። አልትራስ እና ጽንፈኛ የተለያየ ነገር ነው። ኳስን በጣም የሚወዱት ደጋፊዎች ይኑርልን። የዛሬው የጋላታሳራይ አልትራስ ከብዙ በጥቂቱ ይሄ ነው። አመሰግናለሁ ለቆይታችን።